እንኳን ደህና ቆየሽ። አሌክስ ሚውት አድርግ። የት ነው ያለኸው? እድሜ፣ ሃይማኖትና የትዳር መስፈርት። የምኖረው መታራ ስኳር ፋብሪካ እም፣ ከአዲስ አበባ 202 ኪሎ ሜትር አካባቢ ርቀት ላይ ነኝ። እም፣ ሃይማኖቴ ኦርቶዶክስ። እሺ። እድሜ ከ42 እስከ 50 አካባቢ ነኝ። እም፣ እም፣ ከዚህ በፊት ከዚህ አግብተህ በፊት ነበረ? ትዳር? ልነግርሽ ነበር። ከዚህ በፊት አግብቼ ነበር። እም፣ ለአስራ ምናምን ዓመት አብረን ኖረናል። ግን ያው በመካከላችን ምንም አይነት ፍሬም ስላልኖረን እም፣ ያው ወጣ ገባ የሚል ችግርም ነበረ። ከዛ በኋላ ያው እም፣ ህይወት በነበረችበት ቦታ ሁሉ አትቀጥልም። እውነት ነው። በስርዓተ ቤተ ክርስቲያን ነበር ጋብቻ ያደረኩኝ። እም፣ ከዛ በኋላ በቃ 2012 ኦልሞስት ተለያይተናል። እም፣ ያው እኔ እንኳን ልጅም የለኝም። እም፣ የምኖረውም የዚህን ያህል ነው። ወዶ ቢፈቅድ እግዚአብሔር መልካም ፍቃድ ቢሆን ወደ ትዳር ዓለም የሚገባ እኔን የመሰለች ም፣ እም፣ መልክ ችግር የለብኝም። እም። ከሁሉም በላይ ሃይማኖቷን የምታከብር ሰውን የምታከብር የኔ ድምፅ የኔ ሀሳብ የተሰማ የማትል ቢሆን ደስተኛ ነኝ። እሺ። እድሜዋ እስከ ስንት? ከ30 እስከ 40 ቢሆን ደስተኛ ነኝ። ከ30 እስከ ያው 40 ኬት መውለድ ነው? የምትችል እ? እም። መውለድ የምትችል ያው መቼውንስ ቢሆን እመርጣለሁ። ከበፊት ህይወትህ ጋር ግን መውለድ ባለመቻላችሁ ብቻ ነው የተለያያችሁት? አይ እሱ በጣም አስቸጋሪ ስለሆነ በዚህ ቦታ ላይ ማውራትም ትንሽ ከበድ ይላል። እም፣ እ፣ ብዙም ተመልሼበት በህይወቴ የወጣሁትን ህይወት ዳግመኛ ማንሳትም ስለማልፈልገው ነው። የተረሳ ነገር ስለሆነ ያው ብዙ ነገርን በህይወቴ ውስጥም ብዙ ፈተና ማልፌበት ነው እና እም፣ ያው ህይወታችን እስካለን ድረስ ሀብት ንብረት ይችላል የወጣው ስነሳ ቤት ሰርችላት ምን ሰርች ነው። ከዛ በኋላ በመከራ ማለፌ ነው ዳግመኛም እግዚአብሔር ከባዶ አንስቶኝ እኔን እዚህ ቦታ ያደረሰኝ። እም፣ አሁን የምኖረው በድርጅት ቤት ውስጥ ነው የምኖረው። ያው ድርጅት የመስሪያ ቤቱ ቤት ይሰጥሻል። ጊዜ ሲደርስ ደግሞ አስረክበሽ ትወጫለሽ። እም። የሚቀጥለውን ህይወት ደግሞ እግዚአብሔር በፈቀደ ሰዓት ደግሞ ያው በባህላዊ በመጥፎ ህይወት ውስጥ ነበርኩኝ ያለፍኩኝ። በጸበል በምናምን ነው ከዛ ህይወትም ክፉ ነገር ውስጥም የተመለስኩኝ። እም፣ ግን እኔን መሰል የሆነ ሰው ደስተኛ ይሆናል። ያው አይምሮ ግን ችግር የሰው ልጅ ሙሉ አካል እንዳለው ሁሉ ሙሉ መጥፎም ሀሳብ ሊኖረን ይችላል። እም፣ የእጆቻችን አቀማመጥ እኩል እንዳልሆነ ሀሳብ ያለው ሰው እኔን መስላል የሚል ካለ ሀሳቡ ጥያቄም ካለ በጥያቄ መመለስ እችላለሁኝ እም። እና ያው ስራ ሁኔታ ያው ስኳር ፋብሪካ ስለምሰራ የድርጅት ሰራተኛ ነኝ። እሺ። ከሴት ልጅ ምን ይማርካል? ባገባት ሚስቴ ብትሆን የምትላት ሴት አንተን ሊማርክህ እኔም ይሄ ምርጫ የለኝም። ኦልሞስት እግዚአብሔር የፈቀደላት እም፣ ሙሉ አካል ሊኖራት የሰው ልጅ ሙሉ አካል ካለው ስብዕናው ካለው ሰውን መግዛት የሚችል ነው። ስጋ ሰውነቷን አይደለም ማስበው እኔ አይምሯ መልካም አይምሮ ካለ ነው። እኔን አውቃ ማንበብ የምትችልኝ ቢሆን ደስተኛ ነኝ። እኔም እሷን ማንበብ የምችል መረዳዳት፣ መደጋገፍ የምንችልበትን ሀሳብ ነው የምፈልገው። የተቀረው ምናልባት እግዚአብሔር ሙሉ ምንም ላይኖራት ይችላል። ያንን ነገር እኔ የጠበኩትን አካል ሳይሆን እግዚአብሔር የጠበቀላትን ሀሳብ ነው የምፈልገው እም። እንጂ ያው መቼውንስ ብዙ ነገር ብትናገር ምንም ትርጉም የለውም። እውነት። ፈቃደ እግዚአብሔር ብቻ የተታከለበት ቢሆን ጥሩ ነው።
እሺ ያብዬ እኔ ጥያቄ ያለኝ እንትን ቢሆንስ ለምሳሌ የሚፈልጋት ልጅ ቢኖራት ይሄንስ ምናልባት ልጅ ያላቸው ልጆች እዚህ ሊኖሩ ይችላሉ። ይሄን መስፈርቱን ማብረሽ ጠይቄው እስቲ ልጅ ቢኖራት ምንም ያናግራታል፣ ያጫወታታል። ይሄ እኔ የኔን ብቻ ካል ይዤ ልቀመጥ አይደለም የምትይው ማንኛችንንም እኛም ራሳችን ከተለያየ ቤተሰብ ተወልደን እኛንም ተሸክሞን የመጡ ቤተሰቦች አሉ። እውነት ነው። ሁላችንም እናት አባቶቻችን በወጣትነታቸው እዛ ቦታ ላይ ደርሰን እኛም ተረኛ ሰዎችን መግፋትም ሳይሆን ማቅረብን መለማመድ አለብን። ኪሮብ እንደዛ ሌላ የቻልኩት አሁን እንደሆነ ታውቃለህ፣ ምናልባት እንደዚህ በአንተ ህይወት ውስጥ አንድ ሴት እህታችንም ያለፈችበት ህይወት ሊኖራ ይችላል እና በመሀል ልጅ ተፈጥሮ ከባለቤቷ ጋር ተለያይታ በሲንግል ማምነት ምትኖራለች። እንደዚህ አይነት አሁን በአንተ ህይወት ያለፈ ችግርን ያየ ሴት አሁን ብታገኝ ልጅም ቢኖራት ማች የምታደርጉ ይመስለኛል። ምክንያቱም እሷ ከዚህ በፊት የነበራት መጥፎ ህይወት ምንም ደግም ህይወት የሚኖር ከባለቤቷ ጋር ከተለያየች ስለቆየች አንተም ያን ደግሞ ህይወት አሳልፈዋልና አንዳንዴ ሁለት የተጎዱ ሰዎች ከዛ በኋላ ህይወትን ቢገጥሙ ትንሽ ኤክስፒሪየንስ ላላቸው በሚለው ሐሳብ ነው ልጅ ቢኖራት ያልኩ። ምክንያቱም አብዛኛው ደግሞ እህቶቻችን ወልደው ሲንግል ማም ሆኖ ይመጣሉ እኛ ቤት እዚህ ለትዳር ፍለጋና እንደነዚህ አይነቶች እውነት ለመናገር ህይወትን በደንብ አጣጥሞ የሚያውቁ ሰዎች ናቸውና ለሚቀጥለው ለአንተ ህይወት ተስፋ ይሆናሉ ብዬ ስላሰብኩ ነው ይሄን ጥያቄ ምናልባት ልጅ ያላት ብትሆን ችግር የለብህም ብዬ ጠየቅኩ። ምንም አይነት ይሄ ነገር ያው ሀሳቢ ሳትረዳኝ አትቀር። ማናችንም እኔም የኔም እናት እኮ ይዛኝ ነው የገባችው። በዚህ አይነት ህይወት ውስጥ ከአንድም ሁለት ልጆች ነው ይዛ የገባችው። ምናልባት እሷ አሁን ያንን ልጅሽ እንዴት ትላለህ? እሷ ዘላለም የምትኮስበት ቀንበሯን ራሱ አብረህ መሸከም ያው ልጅ ቢኖርን የእሷንም ህመም አብረህ እኔ ልጅ የለኝም። የስላሴ ፍቃድ እኮ ነው። ምናልባት አብረን ስንኖር እኮ የእግዚአብሔር ፍቃድ ቸርነት ምን እንደሚያመጣው ማታውቀው እና ይሄንን ይመስላል። እኔ እግዚአብሔር ጥሩ ትዳር እንዲሰጥህና በፍሬ እንዲባርክ ምኞቴ ነው። ብዙ ጊዜ ስለምጠብቅሽም ነው። መብራን ምስክሬ ነው። በጣም ይገርምሻል። አሁን ትናንትና አዳማ ነበርኩኝ። በቃ ጥያቄ ጠይቀውኛል ቤተሰብ ምንድን ነው ምናምን ብለው በቃ ውስጤን ነው የምነግርሽ። በጣም በዚህ ሰዓት ሰውንሽ ውሃ ጠጥተሽ እንኳን ቀና ማትይበት ነው። ማንም ይሁን ኢንተርኔት ያዘው። ቤተሰብ እስቲ ሁላችሁም አንዴ ታብታብና ሼር አድርጉት።